ትምህርታችን ርዕስ የሚሆነን በቅዱስ ሉቃስ ወንጌል ምዕራፍ 14 ቁጥር 30 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። ለእግዚአብሔር መልካም ፈቃድ በዚህ ኃይለ ቃል ውስጥ ጌታ መንፈስ ቅዱስ በዛሬው ዕለት እኔና እናንተን ምን ሊያስተላልፍልን እንደወደደ በምን ልክ ሊያስተምረን እንደወደደ ትምህርት ዝግጅት ይፈልጋልና ትምህርት መረጋጋት ይፈልጋልና እናንተም ተረጋግታችሁ እኛም ደግሞ ወደ አውደ ምሕረቱ መተን ይህንን ያው ቃል ስንመሰክር ይረዳናል ብለን ተስፋ ያደረግነው እግዚአብሔር ነውና እርሱ አያሳፍረንም። አምላካችን እግዚአብሔር ሁላችንንም ይርዳን። ይህንን ኃይለ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ያስተማረው በምሳሌ የተናገረው የትምህርት ክፍል ከቁጥር 5 ጀምሮ ስታነቡ ብዙ ሕዝብም ከእርሱ ጋር ይሄዱ ነበር። ዘወር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱና እናቱን፣ ሚስቱን፣ ልጆቹ፣ ወንድሞቹን፣ እህቶቹን የራሱን ሕይወት እንኳን ሳይቀር ይተዋል። ምን ያደርጋል? እመኑ፣ እግዚአብሔር ያስተካክላል። እኛም ብንሰብክላችሁ ሁሉ ሙሉ ሆኖ አይደለም። እኛም ብናገለግላችሁ ሁሉ ሙሉ ሆኖ አይደለም። ብዙ ጎደሎ ነገሮች አሉ። ግን ማን ያስተካክላል? ክርስቲያን በምድር ላይ የሚኖረው በምድር ሁሉ እንዲሞላለት ሳይሆን በሰማይ ከሁሉ እንዳይጎድል ነው። ሰምታችሁኛል? ከሰማይ እንዳንጎድል እንጠንቀቅ። ከሰማይ ምስጋና፣ ከሰማይ ዘላለማዊ ዕረፍት ከዚያ እንዳንጎድል ብቻ እንጠንቀቅ። በምድር ያለውን እንሞላለን ስንል የሁሉ ሙላት የሆነው እግዚአብሔርን በአንድም በሌላም በሐሳብ በስራችን በአንድም በሌላም መንገድ ከእርሱ ፍቅር ርቀን በመንገድ ላይ ምናምንቴዎች ሆነን እንዳንቀር ማን ያግዘን? ማን ያግዘን? እግዚአብሔር ሁላችንንም ያግዘን። ራሱን እንኳን ሳይቀር ይተዋል፣ ራሱን ሳይቀር ይጥላል። የራሱን ሕይወት እንኳን ሳይቀር ባይጥል ግን ደቀ መዝሙሬ ሊሆን አይችልም ማለት። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም ካለ በኋላ ያለዚያ መሰረቱን ቢመሰርት ሊደመድም ቢያቅተው ያዩት ሁሉ እንዲህ ይሉታል፣ ይህ ሰው ሊሰራ ጀምሮ ሊደመድም አቃተው። የትምህርታችን ርዕስ ነው። በል ውስጥ ይህ ሰው ሊሰራ ጀምሮ ሊደመድም አቃተው። ጌታችን ከሰማይ ሰማያት የወረደው ከቅድስት ድንግል ማርያም የተወለደው በመዋዕለ ሥጋዌ በምድር ላይ የተመላለሰው ልንሰራ ጀምረን ልንደመድም ያቃተን ብዙ ነገሮች ስላሉ ያንን ክፍተታችንን ሊሞላ ወደ ቀደመ ክብር ሊመልሰን ወደ ቀደመ ልልና ወደ ቀደመ ምስጋና ወደ ቀደመ ሰብአዊነት ወይ ደግሞ ሰውነት ሊመልሰን ወዶ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ። አሁን ምዕመናን ከኔና ከናንተ የጎደለን ምንድነው ካልን ሰውነት ጎሎን ነበረ። ምን ጎሎን ነበረ? በሉ እስቲ ምን ጎሎን ነበረ? ሰው ብዙ ቦታ ልታዩ ትችላላችሁ። ሰውነት የጎደላቸውን ሰዎች ግን በአንድም በሌላም በየሚዲያው በየቦታው ልትመለከቱ ትችላላችሁ። እግዚአብሔር በአርአያው ፈጥሮናል፣ በአምሳሉ ፈጥሮናል። የተፈጠርንበት ዓላማ አለ። ሁላችን በሕይወታችን ስንኖር እንዲህ ብለን እስቲ እግዚአብሔርን እንጠይቅ። ግድ የላችሁ የሰውነት ዓላማ እግዚአብሔርን መምሰል ነው ካልን ለምንድን ነው የምኖረው ብላችሁ እስቲ ራሳችሁን ጠይቁ። ይህንን ጥያቄ ካልመለስን ክርስትናችን ገና አልገባንም ማለት። የመኖር ዓላማችን ምን እንደሆነ ልናውቅ ይገባል። ከብዙ በአጭሩ ልንገራችሁ። በምድር ላይ የመኖር ዓላማችን በምድርም እግዚአብሔርን አመስግነን አክብረን በሰማይም ከቅዱሳኑ ጋር በዳግም ምጽአቱ ማንን ማመስገን? ማንን ማመስገን? ከምስጋና ውጪ የተለየ ሕይወት ካለን የመኖር ትርጉም አልገባንም ማለት ነው። ብዙ ጊዜ በሕይወታችን እናማረራለን፣ ግብረ አይሁድን እንከተላለን። ልክ እስራኤል ዘሥጋ በበረሃ ውስጥ
እግዚአብሔር ከሰማይ መና እየመገባቸው በጉዟቸው ሁሉ እየረዳቸው እያገዛቸው፣ እነሱ ግን እንዲህ ይሉ ነበረ። ይህንን መና ነፍሳችን ተጸየፈች። በግብፅ ውስጥ ሳለ ላባቸውን አንጠፍጥፈው ያውም ልጆች አይደሉም ከክብር ጎለው ባሮች ተብለው ጥቂት ቁራሽ እንጀራ ለማግኘት ቀኑን ሙሉ ላባቸውን ሲያንጠፈጥፉ ነበር የሚውሉት። እግዚአብሔር አሰባቸው። ከዚያ በረሃም ደግሞ አወጣቸው። ከዚያ ሲኦል ውስጥ ከዛ መከራ ውስጥ ከግብፅ ከተማ አወጣቸው። በበረሃ መጓዝ ጀመሩ። አሁን የሚመግባቸው እግዚአብሔር ሆነ። መግቦቱ ሲበዛ ማማረር ጀመሩ። እኛስ ከሰማይ የሚሰጠንን መና ተጸየፍን አሉ። ምን አልን? ክርስቲያኖች አሁን እኔና እናንተ የምንተነፍሰውን ኦክሲጅን እስቲ ቆጣሪ ተገጥሞለት ትከፍላላችሁ ቢባል ስንት ይሆን? ግብሩ ስንት ይሆን የሚሆነው? በወር ስንት ይሆን የሚደርስብን? በቃ ካልከፈልን ኦን ኦፍ አለው ይዘጋል ቢባል ምን ይሆን? ምን ነው ከኛ ወገን ኃጢአት ከኛ በላይ ሰርቶ አይደለም፣ በጽድቅም ጎዳና ተጉዞ ይሆናል። እንዲህ የደረሰባቸው ሰዎች ግን አሉ የሉ? በሆስፒታል የተኙ ኦክሲጂን የተገጠመላቸው እግዚአብሔር ከሰማይ ለሚሰጠው ለሚመግበው ለሁሉ ላደረገው በአንድም በሌላም መንገድ እክል ገጥሟቸው ይህንን ኦክሲጂን በገንዘባቸው እየገዙ የሚኖሩ አሉ የሉ? ምን ነው እናንተ ላይ እኔና እናንተ ላይ ካልደረሰ እንኳን እንዲህ አይነት ሰዎች ሰምታችሁ አታውቁ? አሉ የሉም? በየሆስፒታሉ አሉ ክርስቲያኖች በመንገድ ላይ እንዲሁ አፍንጫቸው ላይ ገጥመው እንደዚያም ሆኖ ግን ሳያማርሩ ማንን ያመሰግናሉ? አሁን እስቲ እንዳልኳችሁ ይህንን የምንተነፍሰውን ኦክሲጅን ለአንድ ሰዓት ወይ ደግሞ እንደው ለሆነ ጊዜ ቆጣሪ ቢገጠመለትና ትከፍላላችሁ ካለበለዚያ ይዘጋል ቢባል ምን ሊውጠን እንደሚችል እስራኤላውያንም የደረሳቸው ይሄ ነው። ለእናንተ በሚገባው ምሳሌ ብዬ ከሰማይ እግዚአብሔር ይመግባቸዋል። ክፍያ የለውም፣ አይከፍሉም። ነገር ግን ተጸየፉ። አሁን እግዚአብሔር የሰጠንን ነገር አስተውሉ ክርስቲያን። የመኖር አንዱ ዓላማው እግዚአብሔር የሰጠንን ነገር እያሰቡ ስለሰጠን ደግሞ እያመሰገን ወደፊት ስለሚደረግልን ስለሚሰጠን ስጦታ ደግሞ እየተማጸን ነው መኖር ያለብን። የመኖር ዓላማ ይሄ ነው። ከዚህ ያፈነገጠ ከሆነ መኖር ትርጉሙ አልገባንም ማለት ነው። ለዚህ ነው እኮ እግዚአብሔር ሲናገር ሕዝቅኤል ላይ አድሮ ምዕራፍ 18 ስታነቡ እንዲህ አላቸው ሕዝቅኤል ሕዝበ እስራኤልን ተመለሱና በሕይወት ኑሩ አላቸው። ተመለሱና በምን ኑሩ? በምን ኑሩ? የሚኖረው ከእግዚአብሔር ውጪ ያለው ሕይወት ስላልሆነ ማዳዊ ክርስትና በሕይወታችን ቤተ ክርስቲያን ሰዎች ሲሄዱ እንሄዳለን፣ ሲያስቀድሱ እናስቀድሳለን። ለምንድን ነው ማስቀድሰው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ለምንድን ነው ቤተ ክርስቲያን መሄደው? ለምንድን ነው ምጸልየው? እግዚአብሔር ከእናንተ የሚፈልገው ነገር አለ። እናንተስ ከእግዚአብሔር የምትፈልጉት ነገር አለ የለም? አለ የለም? ምእመናን ሰላም ያጣ ሰላሙን ይጠይቃል። ጓዳው የጎደለበት ጓዳው እንዲሞላ፣ የተቸገረ የተጨነቀ በአንድም በሌላም ዓለም ወገን ዘመዶቻችን ያለ ስም ከሰጡን ያለ ስራችን ታፔላ እንኳን ቢለጥፉ ብዙዎች አሉና ለእነርሱ ልቦና እንዲሰጥ የእኛን ደግሞ እውነታ መድኃኔዓለም እንዲገልጽ ወደ ቤተ ክርስቲያን እንመጣለን። ስንመጣ ግን ልክ የዓመቱ አለቃው በቅዱስ ሉቃስ ወንጌል ላይ እንደተጻፈው ጌታችንን ሊፈትነው መጣ። አዋቂው የተባለ ፈሪሳዊው ምሁር የተባለ ጌታን ሊፈትን መጣ። እንዲህ አለ፣ የዘላለም ሕይወትን ልወርስ ምን ላደርግ ይገባኛል? ምናዊ ሕይወትን? የዘላለም ሕይወት በሉ። ምናዊ ሕይወትን? የዘላለም ሕይወትን ምን ላደርግ ይገባኛል አለ። ጌታም ነገረው። በመጽሐፍ የተጻፈውን አስተውል። መጽሐፍት ምን ይላሉ? ባልንጀራህን እንደ ራስህ ውደድ፣ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ሐሳብህ ውደድ ይላል ብሎ ተነተነ። አንተም ይህንን አድርግ የዘላለም ሕይወትን ታገኛለህ።
አሁን በአንደበታችን የክርስቶስን ፍቅር ልንገልጥ እንችላለን። በሐሳባችን ግን ደግሞ አንዳንዴ ሌላ ነገር ሊሆን ይችላል። እነዚህ መቶ አለቃ ወይ ደግሞ ፈሪሳዊ ሕግ አዋቂ የተባለ ምሁር የተባለ ወደ ጌታችን ለፈተና ነው የመጣው። ለምን አልኳችሁ? እንደዚያ ከሆነ ጌታ ጠቢብ ነው፣ ሁሉን ማይምረ ልብ ወእቡዓት ነው፣ ሁሉን የሚያውቅ ነው እግዚአብሔር። በመጣንበት ጎዳና ይመልሰናል። ጌታችን ጠየቃቸው፣ ምን ልታዩ መጣችሁ? ክርስቲያኖች አሁን ብንጠየቅ ምንድነው የምትፈልጉት ብንባል ማመልከቻችን እኮ ብዙ ነው። ጥያቄያችን ብዙ ነው። ስንቶቻችን በምድር ያለውን መከራውን ፈተናውን ታግሼ የዘላለም ሕይወትን እንዳገኝ አግዘኝ ብሎ የሚጸልይ የሚጠይቅ ክርስቲያን ስንት ይሆን? ጌታ በመካከላችን ተገኝቶ እንደው ቢጠይቀን ምን ላደርግላችሁ ትወዳላችሁ ቢባል ፍላጎታችን እልፍ ነው። ምድራዊውን ነገር እንጠይቃለን፣ ሰማያዊውን ቤት እናፈርሳለን። ምድራዊ ሐሳባችን እንዲሞላ እንፈልጋለን፣ ሰማያዊ ክብራችን ይጎላል። ስለዚህ ነው ሕዝቅኤል ላይ አድሮ ሲያስተምር ተመለሱና በሕይወት ኑሩ። ያላችሁበት ሕይወት ለሥጋ መልካም ነው፣ ያላችሁበት ሕይወት ለዓለም መልካም ነው። የምትጓዙበት ጎዳና ለእናንተ ምቹ ነው፣ ግን እኔ ያልወደድኩትም ተጸይፌዋለሁ። ስለዚህ ተመለሱ። ከመመለስ በኋላ ደግሞ በሕይወት መኖር ይደረግልን ለሁላችን። አሜን አትሉ? ይደረግልን ለሁላችን። እስቲ ክርስቲያኖች ሁሌ ስታደርጉ ሕፃናቱ እኮ ይጠይቃሉ። እንደው ትንሽ አሁን ቴክኖሎጂው የምታውቁት ነውና ወደዚያ ጠጋ ያሉ ሕፃናት ያንን የሚመለከቱ ሕፃናት እንዲያድርግ ልጅ ስትሉት ለምን ይላሉ አይሉ። እኛ ግን አንጠይቅም። ብዙ ጊዜ እናጨበጭብና ካጨበጨብን በኋላ መረጃ እንጠይቃለን። ለምንድን ያጨበጨብነው እንላለን። አንዳንዱ በሐሳቡ ቤት ይገባና እንድታጨበጭቡ አይደለም እልል ብላችሁ እግዚአብሔርን አመስግኑ ሲባል ሲያጨበጭብ አይና ያጨበጭባል። ለምንድን ያጨበጨብከው ቢባል እንዴ አንተ እያጨበጨብክ አይደል እንዴ? ካደረግን በኋላ ነው መረጃ የምንጠይቀው። ለምን እንደምናደርግ እንወግድ የላችሁ። ለምንድን ነው ቤተ ክርስቲያን ስንመጣ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት እያልን የምናማትበው ለምንድን ነው? እቺ ቤተ ክርስቲያን በሰማያዊት ኢየሩሳሌም አምሳል እንዴት ተመሰለች? አገልግሎቷ፣ ምስጋናዋ፣ ውዳሴዋ የማይቋረጥ ነውና ሥርዓተ ሰማይ ተሰራ በምድር ነውና። ስለዚህ ከመመላለስ እባካችሁ እየጠየቅን እንመለስ። የዛን ጊዜ እረፍት አለ። የዛን ጊዜ የጎደሎውን ሙላት ታገኙታላችሁ። የዚያን ጊዜ ማጣት ወደ ማግኘት ይቀየራል። ውድቀት ወደ መነሳት ይቀየራል። እግዚአብሔር የሚያከብረን እንዲህ በየጥቂቱ ነውና። ስለዚህ ክርስቲያኖች ጌታችን በመዋዕለ ሥጋዌ በብዙ ጎዳና ያስተምራል። ሲያስተምራቸው ግን የሚከተሉት ብዙዎች ናቸው። የሚከተሉት ግን ለሥጋዊ ፍላጎታቸው ብለው፣ አንዳንዶቹ ብንታመም ይፈውሰናል ብለው፣ አንዳንዶቹ ብንራብ ያበላናል ብለው፣ ብቻ ለአምስት መሰረታዊ ነገሮች ጌታን ይከተሉት ነበረ። ይህ መከተላቸው በአንድም በሌላም መንገድ እስከ ቀራንዮ እንደማይጓዝ እርሱ መድኃኔዓለም ያውቅ ነበረ። የማቴዎስ ወንጌል ምዕራፍ 14 ላይ ስታነቡ በጥብርያዶስ ባህር ዳርቻ ላይ አበላቸው፣ አጠጣቸው። ደቀ መዛሙርቱን እንዲህ አላቸው፣ የሚበላ አንጡላቸው ብሎ ጠየቀ። ምን የሚል አልኳችሁ? እንደምን ቆያችሁ? ምን የሚል አልኳችሁ? አስተማራቸው። ቀኑን ሙሉ ቃሉን ይሰሙ ነበረ። ቃሉን ከመስማታቸው የተነሳ ጨለማ እንደሆነ እንኳን ዘነጉ ይለናል። ለእኛም ይደረግልን በእውነት። አሁን እኮ ትንሽ ሰዓቱ ገፋ ቢልና እንደው 4 ሰዓት ምናምን ቢሆን እንዳይለቁንም እንደው በዚህ መንገድ የለም እንጂ ቀስ እያላችሁ ትወጣላችሁ። አንዳንዶችም ቅድም ሲወጡ ስለነበር ይጨንቀናል። በቃ እዚህ ቁጭ ብለን መስማት አንፈልግም። እግዚአብሔርን አንሰማም። በቤት ግን እንገባለን። ቴሌቪዥኖቻችንን ወይ ደግሞ ስልኮቻችንን ከፍተን ከዚያ ላይ ብዙ ነገር እንሰማለን። ቲክቶኩ ከተከፈተ ስክሮል እየተደረገ እስከ ምሽቱ 6 ሰዓት እንደሚኬድ ወጣቶች ታውቁታላችሁ።
ምግብ እየበላንም ስልክ ነው። ጸሎት የለም። ጠዋት ከእንቅልፍ እንደተነሳን ሰው የሚፈልገው ስልኩን ነው። የት ሄደ ስልኬ ነው የሚለው። የስልኩን ቻርጅ መጉደል እንጂ የሚጨነቀው የነፍሱ ከበረከት መጉደል የሚጨነቅ ሰው የለም። ሕይወታችን እንዲህ ነዋ። ጌታችን አስተማራቸው። ቀኑን ረሱ ይለናል። በእውነት ቃሉን እየሰማን ዓለምን እንድንረሳ መድኃኔዓለም ያግዘን። አራሚን በሉ ግድ የላችሁ። መድኃኔዓለም ያግዘን። ሰማዕተ ልዳ ቅዱስ ጊዮርጊስ በምልጃው ያግዘን። ስለዚህ ረሱ። በቃ ምሽት ሆነ። ደቀ መዛሙርቱም ስላልተረዱት ወደ እርሱ መጡና እንዲህ አሉት፣ ጌታ ሆይ ቀኑ መሽቷልና ሕዝቡን አሰናብት። ቀኑ ምን ብሏልና? በሉ ግድ የላችሁም። ቀኑ ምን ብሏልና?